አሃት ወደኔ እማትመጣ ከሆነ በዚህ ድንጋይ ፈነክታታለሁ። ስሚ አንቺ ባሌን የተኩት እኮ ተረጋግቶ እንዲያስብና ከስተቱ እንዲማር እንጂ በሱ ጨክኜ ወይም ጠልቼው አይደለም። እና ታዲያ ምን ይጣበስ? አረ ምንም ነገር ግን ባሌን ለኔ ተይልኝ። አይ ካል አይ ምን አይገርምም? ያኔ ስብርብር አድርጋሽ ስትሄጂ እኔ ብቻ ነበርኩ ከጎኔ ነበርኩ። ደግሞ አሁን እሱም ያፈቅረኛል፣ እኔም ያፈቅረዋለሁ። የሰው ትራፊ ይመችሻል በል። አታስፈልጊውም። እኔ ሚስቱ መጥቼለታለሁ። ምንም ብታደርጊ በጭራሽ እሱን ማግኘት አትችይም። እሺ ይሄን ቃል አንቄ ትደፋሽ ትደግሚያለሽ። የኔ ፍቅር መጣ። የኔ ፍቅር ምን እየሰራሽ ነው እዚህ? ምንም የኔ ፍቅር ደግሞ እንዴት እንደናፈከኝ ናልሳም። እስቲ ደግሞ ለራት ፕሮግራማችን ቦታ ስይዣለሁ። እሺ ሰን የምርህን ነው ውዴ? አዎ ውዴ፣ ይሄ እኮ ላንቺ ያንስብሻል እንጂ አይበዛብሽም። ሰን እኔ በህይወት እያለሁ በጭራሽ የሌላ ሰው ልትሆን አትችልም። ምንድነው የምትዘባርቂው? ዝም ብለሽ የራስሽን ህይወት ኑሪ። ትሰማኛለህ? እኔ ከስተት እንድትማር እንጂ የሌላ ሰው እንድትሆን አይደለም ትቼ ከሄድኩት። ዛሬ ለሷ የሰጣትን ጊዜ ያኔ ለኔ ሰተኸኝ ቢሆን ኖሮ ለዚህ ሁሉ ባልተዳረስን ነበር። ነይ እንሂድ ውዴ። ሰን ከተንቀሳቀሳችሁ ወይ አብረን እንሞታታለን ወይ አብረን እንኖራለን። አይ የምትለኝ ከሆነ አደርገዋለሁ። ሳምሪ ምን እያደረግሽ ነው? ያምሻል እንዴ? አዎ ያመኛል። በአንተ የመጡብኝ ሰው ሁሉ ወደ አፈር ቀይረዋለሁ። እንዴ ምንድነው የምታወሪው? አሁን የራሴ ህይወት አለኝ። በጣም ደስተኛ ነኝ። እሱን እኔ አይመለከተኝም። ጥላሃት ወደኔ እማትመጣ ከሆነ በዚህ ድንጋይ ፈነክታታለሁ። የኔ ፍቅር ጥለኝ አትሄድም አይደል? የገባልኝ ቃል አስታውስሽ። በጭራሽ ጥዬሽ አልሄድም። እኔና አንቺን የሚለየን ሞት ብቻ ነው። እሺ ሞት ብቻ። ለነገሩ ድንጋይ መወርወር አይጠበቅብኝም። እጄን ብቆርጦ ይሻላል። በልሰን ውዴ፣ እኔም ወደ መቃብሬ ልውረድ። እድሜ ልክ ዘብጥያህን ትወርዳታለህ።